ባይሴፕስ መስላችሁን በአጭር ጊዜ ውስጥ መለወጥ የምትፈልጉ ከሆነ እነዚህን 3 ኤክሰርሳይሶች ጂም ስትገቡ መስራት ይኖርባችኋል። በመጀመሪያ ግን እዚች ጋር ያለችውን የፕላስ ምልክት በመንካት ቪዲዮአችንን እንጀምር። የመጀመሪያው ኤክሰርሳይዝ ኢንክላይንድ ባይሴፕስ ካርል ሲሆን ይህንንም ኤክሰርሳይዝ በምንሰራበት ጊዜ በፉል ሬንጅ ኦፍ ሞሽን እጃችን ስለሚሰራ በባይሴፕስ መስላችን ላይ በአጭር ጊዜ ውስጥ ለውጥን መመልከት ያስችለናል። ሁለተኛው ኤክሰርሳይዝ ፕሪቸር ካርል ነው። ፕሪቸር ካርልን በምስሉ ላይ እንደምትመለከቱት በምንሰራበት ጊዜ ማይንድ ቱ መስል ኮኔክሽናችንን ስለሚጨምርልን አሪፍ የሆነ ፓምፕ በእጃችን ላይ እንድንመለከት ያደርገናል። ሶስተኛውና የመጨረሻው ኤክሰርሳይዝ ደግሞ አልተርኔቲቭ ስታቲክ ካርል ይባላል። ይህንን ኤክሰርሳይዝ በምትሰሩበት ጊዜ ከፍተኛ የሆነ ብለድ ፍሎው ወደ ባይሴፕስ መስላችሁ ስለሚሄድ በጣም ከፍተኛ የሆነ ፓምፕ በእጃችሁ ላይ ማየት ትችላላችሁ። እነዚህን ከላይ የተጠቀሱትን 3ቱን ኤክሰርሳይሶች እያንዳንዳቸውን ከ10 እስከ 12 በሆነ ድግግሞሽ ለ3 ዙር ያህል ብትሰሯቸው አሪፍ የሆነ ለውጥ በባይሴፕስ መስላችሁ ላይ መመልከት ትችላላችሁ። እንደዚህ አይነት ተጨማሪ ቪዲዮዎችን በየጊዜው ስለምለቅ ፎሎ ማድረግ እንዳትረሱ።